ለሊተ ቀድር ይገኝበታል። ይሄ ረመዳን የመጨረሻ ግንኙነታችን ሊሆን ይችላል። መጨረሻ የህይወታችን ዘመን ውስጥ ልንኖር እንችላለን። መላው የእስልምና እምነት ተከታይ ወንድም እህቶቼ እንኳን ለዚህ ቅዱስ ወር ለረመዳን ጾም በሰላም አደረሳችሁ። ይቺ የረመዳን ወር በእስልምና በጣም የተቀደሰች ወር ናት። በዚህ ጾም ደግሞ ሰው ራሱን የሚመለከትበት፣ ስህተቱን የሚያስተውልበት፣ ቀልብ የሚገዛበት፣ ፈጣሪው ጋር ግንኙነቱን የሚያጠነክርበት ወር ነው ይባላል። በረመዳን ሰው ረሃብ ጥማቱን በመታገሱ ትግስትን ይማርበታል። ረመዳን አንድነትን ይፈጥራል። ቤተሰብ ወዳጅ ዘመድ አንድ ላይ ጥራን ያደርጋሉ። አንድ ላይ የመሰባሰቢያ ሰበብ ይሆናል። ፍቅር አንድነት ይጠነክራል። ረመዳን ደግነት ጎልቶ ይወጣል። ሰዳቂው ጓግቶ የሚጠብቃት ወር ናት። ረመዳን ወቅት ጀነት በር ይከፈታል፣ ጀሃነም በሮች ይዘጋሉ፣ ሰይጣናት ታሰራሉ ይላል። በረመዳን አመቱ ትልቅ ሌሊት ቀድር ይገኝበታል። ይቺ ሌሊት እምነትና ፈጣሪ ዘንድ ያለውን ምህረት በማሰብ በመስገድ ቆሞ ያሳለፈ ሰው ቀድሞ የሰራ ወንጀል ይማርለታል ይባላል። ረመዳን ራስን ማሸነፍ ነውና ጾማችሁ የኃጢአት መደምሰሻ ይሁንላችሁ። ይቺ ሌሊት በረመዳን የመጨረሻ 10 ቀናቶች ውስጥ ነው የምትገኘው። ማንም ሰው በዚህኛው ቀን ነው ብሎ መወሰን አይችልም። ብቻ ሁላችሁም በጾም በጸሎት ተክታችሁ ዛሽ ሌሊት ላይ ያድርሳችሁ። ይቺ ሌሊት የሁላችሁ ትሁን። እናንተ አስተምሮ ፈጣሪ ቀልብ እንዲሰጥህ ለምነው ይላል። ጾታችሁን ልመናችሁን ፈጣሪ ይስማላችሁ። መልካም ጾም ይሁንላችሁ። ረመዳን ከሪም ብያለሁ።